ስቆሽሽ ሚያጠራኝ ጎድሏል ብሎ ማይተው እዝነቱን ከማደል ዳይማ ይሰስተው ጌታዬ አላህ قل من كان عدوا لجبريل ለታማኙ ጅብሪል ተጻራሪና ጥላት የሆነ ሰው ፈለሙት ገይዛ በቁጭት ይሙት ወይም ራሱ እንዳ ያለውን መመሪያ እንደ ካደ ይቆጠራል በላቸው ይላል። فإنه نزله على قلبك እነሱ ጠሉም ወደዱም በልቦና ውስጥ ይህንን መመሪያ ያወረደልህ እርሱ መሆኑን እናረጋግጣለን ቢኢዝኒላህ በጌታው በአላህ ፍቃድ ሙሰድቀን ሊማ በይነ የደይ ከበስተፊቱ የወረዱትን ኩቱቦች እነ ተውራትና ኢንጂል እነ ዘቡርን የሚያረጋግጥ ሲሆን በልቦና ውስጥ ቁርአንን እንዲወርድና እንዲሰፍር ያደረገው እርሱ ነውና ይህንን የሚቃወም ካለ በቁጭቱ ይሙት እንጂ ጅብሪል የወህይ ባለሟል ከመሆን የሚወገድበት ምክንያት የለም በላቸው ይላል። ወውደን እንዲሁም ደግሞ ይህንን መመሪያ ለአንተና ለተከታዮችህ ሁለንተናዊ መመሪያ አድርገን በሱ አማካይነት ነው እንዲወርድ ያደረግነው። ወቡሽራ ለተቀበሉትና ላመኑበት ደግሞ ለልሙእሚኒን ለአማኞቹ ማብሰሪያ የሁለት ሀገር ጸጋና ዲል የሚያገኙበት ምክንያት መሆኑን የሚያረጋግጥ አድርጎ በልቦና ውስጥ አስርጦ ያስተላለፈውና ያስተማረ እሱ ነውና ይህን የሚጠሉ ካሉ በቁጭታቸው ይሙቱ ወይም ደግሞ እርሱን ብቻ ሳይሆን የካዱት ቀደም ሲል በእነሱ ዘንዳ የነበረውን ኩቱብም ጭምር እንደ ካዱ ይቆጠር ይላል። ይህን ያለበት ምክንያቱ ምንድነው? ከለታት አንድ ቀን የሁዶቹ መጡና ነቢያችን ጋር አለይሂ ሰላቱ ወሰለም ለመሆኑ አንድ ነብይ በሚላክበት ጊዜ ከጌታ ዘንዳ ወህይ የሚያስተላልፍለት ደንበኛ መላእክት እንደሚኖረው እናውቃለን። ከመላእክቶቹ መካከል ላንተ የሚመጣልህ ማንኛው ነው ብለው ጠየቋቸው ይባላል። እና ማንኛው ነው ትልኛላችሁ እንደ ይሄን የምታውቁ ከሆናችሁ ጅብሪል ነው። ጅብሪል ወትሮም ለሌሎች ነብዮች ወርደ የነበረው እርሱ ነው፣ ለኔም እርሱ ነው የሚመጣልኝ ይላሉ። አየስ ከሆነ አንቀበልህም አሉ። እንደዚሏቸው ጅብሪልማ ሁልጊዜ ችግር፣ ጦርነት፣ አደጋ ነው የሚያመጣው። ሚካኤል ቢሆን ኑሮ የሚያመጣልህ ደንበኛ እንቀበለ ነበር። ምክንያቱም ሚካኤል ዝናብ ያስተላልፋል፣ የተለያዩ ጸጋዎችን ጥሩ ነገሮችን ያሰራጫል፣ ኸይር ነው ይዞ የሚመጣው። በጅብሪል በኩል የመጣው አውዳሚ እንጂ ጠቃሚ ሊሆን አይችልምና አንቀበልህም አሏቸው ማለት ነው። ይህን ሲሉ እንግዲህ ጅብሪልን ወነጀሉት ማለት ነው። በላ እንጂ ኸይር ይዞ እንደማይመጣ አድርገው ተናገሩ። ይህን በሚሉበት ጊዜ አላህ Subhanahu Wa Ta'ala ጅብሪልን እንደዚህ የሚጠላና የሚቃወም ሰው ካለ ከናንተ መካከል በቁጭቱ ይሙት፣ ለናንተ ጥላቻ ብዬ ጅብሪልን ተወህይ ስልጣን አላስወግደውምና አልቀይረውም ማለት ነው። ወይም በሌላ በኩል በራሳችሁ ኪታብም እንደካዳችሁ ይቆጠር። ተውራትም በጅብሪል አማካይነት የወረደ መሆኑ እየታወቀ እናንተ ግን በጅብሪል በኩል የመጣውን አንቀበልም ስትሉ ተውራትንም አንቀበልም እንደማለት ነው። ምክንያቱም ለወህይ ለማንኛውም ነብይ ከጅብሪል በስተቀር ማንም ዋሲጧ የሆነ የለምና ለወደፊትም ሊኖር አይችልም። ይህን ካላችሁ ጅብሪልን በመቃወማችሁ ሰበብ ተውራትን ራሱን እንደካዳችሁ ኢንጂልንም እንደካዳችሁ ይቆጠራል። ምክንያቱም ሁሉም ኩቱቦች በሱ አማካይነት ነውና የመጡት በማለት ነገራቸው ማለት ነው። መን ካነ አዱወን ሊላህ ለአላህ ጥላት የሆነ በላቸው ወመላእክቲ እንዲሁም ለመላእክቶቹ ወሩሱሊ ለነቢያቶችም እንደዚሁ ተጻራሪ የሚሆን ወጅብሪል ከመላእክቶቹ መካከል በተለይም ለጅብሪል ጥላት ነኝ የሚል ሰው ካለ ወሚካል ለሚካልም እንደዚሁ ሚካልም ይባላል። ሁለት አይነት አጠራር ስላለ ነው ማለት ነው። እና እነዚህ ሩአሳውል መላእክት ናቸውና ከመላእክቶች መካከል በተለይ ጅብሪልንና ሚካኤልን የሚተናቆል ካለ فإن الله عدو للكافرين ለእንዲህ አይነቶቹ ተተናቋዎች አላህ Subhanahu Wa Ta'ala
በጣም አጥብቆ የሚቃወማቸውና የሚጠላቸው መሆኑን ያረጋግጣል። በዚህም አድራጎታቸው ስለከፈሩ ለእንዲህ አይነቶቹ ካፊሮች አላቸው ማለት ነው። ጅብሪልን አንቀበልም በጅብሪል በኩል የመጣውን ስላሉ ብቻ ይከፍራሉ፣ ሌላውን እንኳን ሁሉ ቢቀበሉ ማለት ነው። እና እንግዲህ እነሱ የተቃወሙት የጅብሪልን የወህይ ሙወከል መሆን ነበረ። አሁን ግን እሱ ሚካኤልን ጨመረላቸው እዚህ ማለት ነው። ሚካኤልን እንዳውም እነሱ በሱ በኩል ቢመጣ ኖሮ እንቀበለው ነበረ ነው ያሉት። እንዲህ በማለት ታዲያ ሊገልጽበት የቻለው ጅብሪልና ሚካኤል እንደ አንድ አካል መሆናቸውን ለማሳየት ነው። ጅብሪልን የተቃወመ ሚካኤልን ተቀበልኩ ቢል እንደ መቀበል አይቆጠርም። ሚካኤልንም የተቃወመ ጅብሪልን እቀበላለሁ ቢል አይቅም። ሁለቱም መላእክቶች በአላህ ዘንዳ ታማኞችና ባለሟሎች ናቸው። አንዱን ወንጅሎ አንዱን ወደዋለሁ ማለት ተቀባይነት የለውም። ሚካኤልን የጅብሪልን ጥላት አይፈልግም፣ ጅብሪልም የሚካኤልን ጥላት አይቀበልምና ሁለቱንም እንደካዱ ይቆጠራል ማለቱ ነው። ምክንያቱም የአላህ መላእክቶች ተግባራቸው ተመሳሳይ ነው። ለአስነላህ ማአመረው ወፈዓሉ ማ ኡመሩን ነውና የተባለው እንደሰው አንዱን ወዶ አንዱን ጠልቶ የሚወሰድ ነገር አይደለም። ሁላቸውም አቋማቸውም ተግባራቸውም ባህሪያቸውም ተመሳሳይ ስለሆነ አንዱን መላእክት የካደ ለሌላው ወዳጅ ሊሆን አይችልምና በዚህ መልክ የሚቃወሙ አላህ Subhanahu Wa Ta'ala አጥብቆ የሚቃወማቸው መሆኑን ያረጋግጥባቸዋል ነው የሚለው። ወለቀድ አንዘልና ኢለይከ አያቲን በይናቲን ወላሂ በእርግጥ ወደ አንተ ግልጽ የሆኑ አንቀጾቻችንን አውርደናል። እነሱ እንግዲህ በማንም መጣ በማን ይቀበሉም አይቀበሉ እኔ ግን የማያጠራጥርና የማያወላዳ የሆነ ግልጽ አያት ወይም አንቀጾች ማውረደን አላቋርጥም። ካሁን ቀደም ማውርጃለሁ ወደፊትም ይቀጥላል ማለት ነው። ወማ የክፍሩ ቢሃ በእነዚህ እኔ በማወርዳቸው አንቀጾች የሚክድ አይኖርም ኢለል ፋሲቁን ከአላህ ፍቃድ የራቁና ያፈነገጡ አመፀኞች ካልሆኑ በስተቀር ይላል። እንግዲህ በእኔ በኩል ወህዩ መወረዱ ጅብሪል የኔ ታማኝ ባለሟል መሆኑ ይሄ የሚያጠራጥርና የሚያከራክር ጉዳይ አይደለም። እነዚህን የሚመጡትን መመሪያዎች ግን የማይቀበሉና የማይከተሉ ከሃዲዎችና አመፀኞች ከመሆን እንደማይድኑ ነው ማለት ነው። አው ኩለማ አሐዱ ወአደን በደው ፈሪቁ منهم ለመሆኑ ከነዚህ ከአህለል ኪታቦች ወይም ከእስራኤላውያን ማንኛውም ቃል ኪዳን በእነሱ ላይ ተጣለባቸውና አደራ ከተባሉ በኋላ ባስተኛቸው ቁጥር ከነሱ የተለያዩ ቡድኖች የአላህን ቃል ኪዳን ዝም ብለው እንዳሮጌ ዕቃ ይወረውሩታል ማለት ነው። ይህን ያለበት ምክንያቱ እንግዲህ ቀደም ሲል በወረዱት ኩቱቦችና በተላኩት ነብዮች ወደፊት ማጠቃለያ ታላቅ ነብይ ልካለሁኝ ታላቅ ኪታብም አወርዳለሁኝ ያ በሚመጣ ጊዜ ነብዩንም እንድትቀበሉና እንድትከታተሉት ኪታቡንም እንድትጠቀሙበት ብዬ ቃል አስገብቻቸው ነበረ። ታዲያ ያንን የመሰለ ቃል ኪዳን አስገብቻቸው እንደገና አሁን በመቀኝነት ተነሳስተው ያን ቃል ኪዳን ይወረወሩት ጣሉት ማለት ነው ይላል። በላክተሩሁም ላ ዩእሚኑን በእውነቱ እንዲህ አይነት እንግዲህ ስንኩል አስተሳሰብ ያላቸው እስራኤላውያን ምንጊዜም ለማመን ፍላጎት እንደማይኖራቸው ነው። ምክንያቱም ክህደታቸው ሁን ብሎ አውቆ በደባና በተንኮል የተመሰረተ ነውና ማለት ነው። ወለማ ጃአሁም ረሱሉ ሚን ዒንዲላሂ ሙሰዲቁን ሊማ ማአሁም እና ቀደም ሲል አላህ Subhanahu Wa Ta'ala በተደጋጋሚ የመጨረሻውን ነብይና ኪታብ እንድትቀበሉ ብሎ አደራ አስተላልፎላቸው እያለ በትንቢዩ መሰረት ከአላህ የሆነው መልእክተኛ እነሱ ጋራ የቆየውን ኪታብ የሚያረጋግጥ ሆኖ ሲመጣላቸው ጊዜ ተውራትም ያው በወቅቱ ከአላህ ነው የተወረደውና የተላከው እያለ እየመሰከረና እያረጋገጠ ሲመጣ ነበደ ፈሪቁ ምን الذين اوتوا الكتاب ያንኑ የመጀመሪያውን ኪታብ ተፈተናል የሚሉት ወገኖች በከፊልም ቢሆን አብዛኛዎቹ ወረወሩት ኪታብ አላህ የአላህን ኪታብ ወራአ ዙሁሪም ከጀርባቸው ወደ ኋላ ይላል። እና እንግዲህ ተውራት በትንቢት መልክ የመጨረሻው ነብይ እንደሚመጣ ደጋግሞ ነግሮና አረጋግጦላቸው እያለ ይሄ ይመጣል የተባለው ነብይ ደግሞ በተግባር ስንት መልክ አሟልቶ በሚመጣበት ጊዜ
ይህ አይደለም ይመጣል ተብሎ የተነገረለት በሚሉ ጊዜ ተውራትን ራሱ ብድግ አድርጎ ወደ ኋላ ቁማማ ውስጥ እንደመጨመር ይቆጠራል ማለት ነው። እርግጥ ወረቀቱን አልወረወሩትም፣ ግን ውስጡ ያስተላለፈውን መልእክት ይህ አይደለም ይመጣል የተባለው ሲሉ እንደ ተውራትን ተጥቅም ውጭ እንደማድረግና ወደ ጀርባ እንደ ሰባራቃ እንደመወርወር ይቆጠራል ማለት ነው። ከአነውም ላይ ዓለሙን እና በተውራት ውስጥ የተነገሩና የተዘገቡትን ቁም ነገሮች ልክ እንደማያውቁና እንዳልተረዱ ሆነው የአላህን ኪታብ አይናቸው እያየ ወደ ኋላ ወረወሩትና ዋጋ ቢስ አደረጉት። ስለዚህ ቁርአንን ከመካዳቸው በፊት ተውራትን ክደዋል